ማለትም ውሸታሞች ናቸው የታሪክም ተወቃሽ ይሆናሉ ብሎ ተናግሯል ማለት ነው። በአሁኑ ሰዓት ሰበር ዜና ተሰምቷል። ጦርነቱ ከእንደገና ተጀምሯል። የተኩስ አቁም ስምምነቱ ተጥሷል። ስለዚህ የተሰሙ መረጃዎች አሉ። እነሱን ወደ እናንተ አቀርባለሁ። በእነዚህ ሁለቱ ሰዎች መሃል ማለትም የዓለማችን ትልቁ ሀገር የሆነችው የአሜሪካን ሀገር መሪ የሆኑት በዶናልድ ትራምፕ እና የዓለማችን ቁጥር 1 ባለሀብት በሆነው በኢሎን መስክ መሃል የነበረው ጦርነት እንግዲህ ከሳምንታት በፊት እንደተቋጨ እናስታውሳለን። በአሁኑ ወቅትም ከሳምንታት በፊት ቆሞ የነበረው የቃላት ጦርነት በሁለቱ መሃል ማለት ነው ከእንደገና ሀ ተብሎ ተጀምሯል። በዚህም የቃላት ጦርነት እንግዲህ ኢሎን መስክ እጅግ በጣም ብዛት ያላቸውን ትዊት እያደረገ ነው። ከዚህ በፊትም ኢሎን መስክ አዲስ ፓርቲ ለማቋቋም የተለያዩ ድምጾችን ሲሰበስብ እንደነበረ ሁላችንም እናውቃለን። ይህንን ነገር እኔም ዘግቤላችሁ ነበረ። በአሁኑ ጊዜ ደግሞ ይህንን ሀሳብ በተጠናከረ መልኩ ከእንደገና ይዞት መጥቷል። በአሁኑ ወቅት ሌላ አዲስ ፓርቲ ለአሜሪካን ሀገር ያስፈልጋታል ብሎ ተናግሯል። ብዙ ቤቶችን ጠንቅቆ ሰርቶ በማስረከብ የምናውቀው ዲኤምሲ ሪል ስቴት አዲስ ዜናን ወደ እናንተ ይዞ ቀርቧል። ይህም እንግዲህ ቤቶችን ይመለከታል። ዲኤምሲ ሪል ስቴት በለቡ መብራት ኃይል ለየት ያሉ አፓርትመንቶችን የያዘውን የመጨረሻ ብሎክ የመጨረሻ ዙር ይዞላችሁ ወጥቷል። እነዚህም ቤቶች ከመኝታ ቤታቸው ውጪ 3 ተጨማሪ ክፍሎች ያላቸው እንዲሁም ግንባታቸው ለየት ባለ ሁኔታ እየተቀላጠፈ ያለ ለየት ያሉ አፓርትመንቶች ናቸው። ታዲያንም ቪዲዮ ተመልክተውና አይተው ለሚመጡና ለሚደውሉ 10 ደንበኞች እስከ 20% የሚደርስ ቅናሽ እናረጋለን ብለው ተናግረዋል። በ0940 19 20 20 ላይ አሁኑኑ ይደውሉ፣ የድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት። ለዚህም የቃላት ጦርነት ጅማሬ ምክንያት የሆነው እንግዲህ ዶናልድ ትራምፕ ሲጠብቁት የነበረው አዲሱ ቢል መጽደቁ ነው። ቢግ ቢዩቲፉል ቢል ይባላል። ይህም ቢል እንግዲህ ዶናልድ ትራምፕ እንዲጸድቅላቸው በጣም ብዙ ጊዜ ሲጠብቁ ነበር። ከዚህ በፊትም በኢሎን መስክ እና በዶናልድ ትራምፕ መሃል ግጭት እንዲፈጠር ያደረገው ይህ ቢል ነው፣ ለሴኔት መቅረቡ ነው። ኢሎን መስክ ደጋግሞ እንደሚናገረው ከሆነ ይህ አዲስ የሚጸድቀው ቢል ለአሜሪካን ሕዝብ እጅግ በጣም ከባድ የሆነ እዳን ይጨምራል ብሎ ይናገራል። በተቃራኒው ዶናልድ ትራምፕ ደግሞ ኢሎን መስክ ይህንን ቢል የማይደግፍበት ምክንያት የኤሌክትሪክ መኪና ላይ የሚደረገውን ድጎማ ስለሚያነሳ ነው። ይህም እንግዲህ እሱን ይጎዳል ብሎ ስለሚያስብ ነው ይህንን ቢል የሚቃረነው ብሎ ተናግሯል። ታዲያ ይህ ቢል ለሴኔቱ ቀርቦ ከመጽደቁ በፊት አንድ ትዊት አድርጎ ነበር ኢሎን መስክ። ይህ ቢል ሴኔቱ የሚያጸድቀው ከሆነ አሜሪካን በንጋታው ማለትም በሚቀጥለው ቀን እንግዲህ አዲስ ፓርቲ ታቋቁማለች። ይህም ፓርቲ እንግዲህ ከሪፐብሊካንና ከዲሞክራት የተለየ ፓርቲ ሶስተኛ ፓርቲ ይሆናል ብሎ ተናግሯል ማለት ነው። እሱም ለዚህ ምክንያት ሲያቀርብ እንግዲህ እነዚህ ሁለት ፓርቲዎች በስም ተለያዩ እንጂ ለአሜሪካን ሕዝብ የሚያደርጉት ነገር ተመሳሳይ ነገር ነው። እዳውን በተመሳሳይ ሁኔታ እየጨመሩት ሄደዋል ብሎ ተናግሯል ማለት ነው። ስለዚህ የስም ልዩነት ያላቸው እንጂ ሁለቱም ፓርቲዎች አንድ ናቸው ብሎ ተናግሯል። ስለዚህ ሶስተኛ ፓርቲ ያስፈልጋል ብሎ አውጇል ማለት ነው። እሱ በተጨማሪም ይህንን ቢል እንዲጸድቅ ድጋፋቸውን የሰጡትን ተመራጮች እንግዲህ ላየርስ ብሎ እንግዲህ ፖስት አድርጓል። ማለትም ውሸታሞች ናቸው የታሪክም ተወቃሽ ይሆናሉ ብሎ ተናግሯል ማለት ነው። እናም በአሁኑ ወቅት ይህ የዶናልድ ትራምፕ አዲሱ ቢግ ቢዩቲፉል ቢል የተባለው ቢል እንግዲህ ጸድቋል። የጸደቀው እንግዲህ 50% ድምጽ ያገኘ ሲሆን ተጨማሪ ድምጽ ማለትም የቫይስ ፕሬዚዳንቱን የጄዲ ቫንን ድምጽ በማግኘት ይህ ቢል እንዲጸድቅ ተደርጓል ማለት ነው። በአሁኑ ወቅት ይህም ቢል እንደጸደቀ ኢሎን መስክ ፖስት ባደረገው መሰረት አዲስ ፓርቲ እንመሰረታለን፣ ይህንን ፓርቲ ለመመስረት እንግዲህ 80% ቮት አግኝተናል ብሎ ተናግሯል ማለት ነው። ምንም እንኳን እስካሁን ድረስ የዶናልድ ትራምፕን ስም ባይጠቅስም ነገር ግን ከሳቸው ተቃራኒ የሆነ ሀሳብ ማለትም ፖለቲካሊ የሆነ ሀሳብ በአሁኑ ወቅት እጅግ በጣም በብዛት ሁኔታ እያራመደ ይገኛል ኢሎን መስክ። ተጨማሪም እዳን ተመልክቶ የተለያዩ ጥያቄዎችን በአሁኑ ወቅት ኢሎን መስክ እየጠየቀ ይገኛል። የቻርት ማለትም የአሜሪካን እዳ እየጨመረ የሚሄድ የሚያስመለክተውን ቻርት መቼ ነው ከርቡን የምቀይሩት፣ መቼ ነው እንዲቀንስ የምታደርጉት የሚል ጥያቄዎችን ሜንሽን እያደረገ ይገኛል በአሁኑ ወቅት። ዶናልድ ትራምፕም በአሁኑ ወቅት ስለ ኢሎን መስክ አንድ ነገር ተናግረዋል። ዶች የተሰኘውን ዲፓርትመንት ሲመራ የነበረው ኢሎን መስክ ነው። ነገር ግን በአሁኑ ወቅት ዶጅ ራሱ ወደ ኢሎን መስክ ይዞራል። ኢሎን መስክን ዞር ብሎ ያጣራዋል። በዚህም ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን ብሎ ተናግረዋል ማለት ነው። እናም በአሁኑ ወቅት እንደታወቀው ከሆነ ኢሎን መስክ እንግዲህ እጁን ታጥቦ ወደ ፖለቲካው የሚገባ ይመስላል። በዚህም ምክንያት ማለትም በዚህ ቀናት ውስጥ በተናገራቸው ምክንያት እንግዲህ የቴስላ አክሲዮን ከ2% እስከ 7% የሚያክል እንግዲህ ቀንሷል ወይም ወደ ታች ወርዷል። በዚህም ምክንያት እንግዲህ ብዙ ኪሳራ እሱ ላይ ይደርሳል ተብሎ ይታሰባል። አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። መለሳለሁ።